እሺ፣ እንኳን ደህና መጣችሁ። ዛሬ ትኩረታችን የመን ላይ ነው። በተለይ የሁቲ ንቅናቄ እንዴት ተነሳ? ይሄ ለረጅም ጊዜ የቆየው ግጭትስ ዋና መንስኤዎቹ ምንድን ናቸው? አዎ፣ በጣም ውስብስብና ብዙ ነገሮች የተሳሰሩበት ጉዳይ ነው። ከምንነሳበት አንጻር መረጃዎቻችን ከ1990 ሂደት ጀምሮ ያሉትን ክስተቶች ያሳያሉ። የመን እንዴት ተዋሃደች? ግን ብዙም ሳይቆይ እንዴት ችግሮች ተመልሶ መጡ? ልክ ነህ። ያው በ1990 ሰሜንና ደቡብ ሲዋሃዱ መሪዎቹ ሳሌህ ከሰሜን ፕሬዝዳንት፣ አልበይድ ከደቡብ ምክትል ሆኑ። ግን ከመጀመሪያውም እኩል አልነበረም አይደል? የሰሜን ሕዝብ ብዛት በጣም 12 ሚሊዮን ለ3 ወይም 2 ሚሊዮን የማለት ሰሜን በመንግስት መዋቅር ውስጥ እጅግ የላቀ ውክልና አገኘ። ያህ ደግሞ የደቡቡን ቅሬታ ወለደ። አዎ፣ ተገፋን የሚል ስሜት ፈጥሯል። ከዚያ ደግሞ የኢኮኖሚ ችግር ነበር፣ በተለይ ሳውዲ የመናውያን ሰራተኞችን ስታባርር። ልክ ነሽ። ያኔ የመን በኢራቅ ጉዳይ የወሰደችው አቋም ነበር። ሳውዲ ወደ 8.6 ሚሊዮን የሚጠጉ ሰራተኞችን አባረረች። ይህ ትልቅ ምግብ እጥረት አስከተለ በ1992 አካባቢ። ይህ ሁሉ ተደምሮ ቀጥታ ወደ 1994 እርስ በርስ ጦርነት አደረሰ ማለት ነው። በእርግጥ የ1993 ምርጫ ሁኔታውን አባባሰው። የሳሌህ ፓርቲ አሸነፈ። ደቡብ የበለጠ እንደተገፋ ተሰማው። የደቡብ ፖለቲከኞች ግድያም ነበር አይደል? አዎ፣ ያም ነበር። ከዛ አልበይድ ከሰናው ወጥቶ ወደ አደን ሄደ። ልዩነቶችን ለመፍታት ያው ብዙ ሙከራዎች ነበሩ፣ የስምምነት ሰነዶች ምናምን፣ ግን አልሰራም። እናም በግንቦት 94 ጦርነቱ ተቀሰቀሰ። ሰሜን አንዳንድ የጂሃዲስት ቡድኖችም እንደረዷቸው ይነገራል። በፍጥነት አሸነፈ። ሐምሌ ላይ አደን ተያዘች። ከዛ በኋላ ሳሌህ ስልጣኑን አጠናከረ። አዎ፣ ሃዲን ከደቡብ የመጣውን ምክትል አድርጎ ሾመ። ግን ብዙዎች ይሄ የስልጣን መጋራት ለማስመሰል ነው ይላሉ። እውነት ነው? አዎ፣ የደቡብ ሰዎች በተለይ እንደዛ ነው የሚረዱት። ሃዲ ቢሾምም የሰሜን የበላይነት እንደቀጠለ፣ እውነተኛ ውክልና እንዳልነበረ ነው እምነታቸው። እና ሁለት አይነት ትርክት ተፈጥረ፣ አንድነት ተጠናከረ የሚልና አይ የሰሜን ወረራ ነው የሚል። በትክክል። እና ይሄ ክፍፍል እስከ ዛሬ ድረስ የችግሩ አንዱ አካል ነው። እሺ፣ ከጦርነቱ በኋላ የሳሌህ አገዛዝ ምን ይመስል ነበር? ያ በእባቦች ራስ ላይ መድነስ የሚለው አባባሉ። አዎ፣ ሳሌህ ውስብስብ የሆኑ የጎሳ፣ የፖለቲካ፣ የሃይማኖት መረቦችን እርስ በርስ እያጋጨ እየተጠቀመበት ለረጅም ጊዜ መግዛት ችሏል። ቤተሰቦቹን፣ አጋሮቹን ቁልፍ ቦታ ላይ ማስቀመጡ፣ የሀብት ክምችቱ በጣም በቢሊዮኖች የሚቆጠር ዶላር ሀብት እንዳከማቸ ይገመታል። እስከ 60 ቢሊዮን ዶላር። ይሄ ሙስናና ዘመድ አዝማድ ትልቅ ቅሬታ ፈጥሯል። ከአሜሪካ ጋር የነበረውን ግንኙነት በሽብር ጦርነት ላይ ያው ውስብስብ ነበር። ከአሜሪካ ጋር ይተባበራል፣ ግን በተመሳሳይ ሰዓት ከአልቃይዳ ጋርም ይሰራ ነበር የሚል ጥርጣሬ አለ። በዚህ ሁሉ መሃል ነው እንግዲህ የሁቲዎች ነገር ብቅ ያለው። ልክ ነህ። የሁቲ ንቅናቄ መነሻው የዘይዲ ሺያዎች መገለል ነው። ሰሜን የመን ውስጥ ያሉት ወደ 40% የሚሆኑት ሁሴን አልሁቲ። አዎ፣ በ1990ዎቹ አማን ወጣቶች የሚል ንቅናቄ ጀመረ። የአሜሪካ የኢራቅ ወረራ እና የሳሌህ ከአሜሪካ ጋር መወገን ጸረ አሜሪካ ስሜቱን አቀጣጠለው። ሞት ለአሜሪካ፣ ሞት ለእስራኤል የሚለው መፍክራቸው ያመጣው ከዚያ ነው። በትክክል። በለይረስ 2004 ሳሌህ ሁሴንን ለማሰር ሲሞክር አመፅ ተቀሰቀሰ። ሁሴን ሲገደል መስከረም 2004 ሰማዕት ሆነ። ንቅናቄው በይፋ ሁቲዎች ተባለ። ይሄ የሳዳት ጦርነቶችን አስነሳ አይደል? ከ2004 እስከ 2010። አዎ፣ 6 ዙር ከባድ ውጊያዎች ነበሩ። መንግስት ሊያጠፋቸው አልቻለም። በተደጋጋሚ የተኩስ አቁም ስምምነቶች በኳታር አሸማጋይነት ምናምን፣ ግን ተመልሶ ይጀመራል። ግጭቱ የጎሳ መልክም ያዘ። የመንግስት ጠንካራ እርምጃዎች ደግሞ ለሁቲዎች ተጨማሪ ድጋፍ እያስገኘላቸው መጣ። በዚሁ ጊዜ ደቡብ ውስጥስ ምን እየሆነ ነበር? አልሂራክ ንቅናቄ በደቡብም ቅሬታው እየጨመረ ነበር። ያው በ1994 ጦርነት የተፈጠረው የመገለል ስሜት
ከ2006 ጀምሮ የአልሂራክ ንቅናቄን አስነሳ። እና የመንግስት ምላሽ ኃይል መጠቀም ነበር። ይህም የመገንጠል ጥያቄዎችን አጠናከረ። ይህ ሁሉ ሲሆን ነው የአረብ ሰዳይ የመን የደረሰው በ2011። በትክክል። እናም በሳሌህ ላይ ትልቅ ተቃውሞ ተቀሰቀሰ። በሙስናው፣ በኢኮኖሚው፣ በዘመድ አዝማዶ ላይ ሰፊ ጥምረት ነበር። አዎ፣ በጣም ሰፊ ነበር። ሳሌህን እንዲለቅ ጠየቁ። ይሄ ደግሞ ወደ ግጭት ተለወጠ። አዎ፣ የመንግስት የኃይል እርምጃ፣ የጎሳ ግጭቶች፣ ሐሺድ የተባለው ትልቅ ጎሳ ተቋቋሚዎችን ተቀላቀለ። በታኢዝ ከተማ ውጊያ፣ የፕሬዝዳንት ቤተ መንግስት የቦምብ ጥቃትም ነበር። ሳሌህ ኮሳለበት። አዎ፣ ሰኔ 2011። በመጨረሻውም በጂሲሲ ስምምነት ህዳር 2011 ስልጣኑን ለምክትሉ ለሃዲ ያስረክቡ ከለላ አገኘ። እሺ፣ ሃዲ ስልጣን ያዘ። የሽግግር ጊዜ ነበር አይደል? አዎ፣ ለ2 ዓመት የብሔራዊ ውይይት ጉባኤ ተካሄደ። በ2013 ማሻሻያ ለማድረግ ሞክሮ ነበር፣ ግን አልተሳካም። ብዙ ምክንያቶች ነበሩ። የመንግስት ድክመት፣ የህዝብ እምነት ማጣት፣ ሁቲዎችና የደቡብ ኃይሎችም አልተቀበሉትም። እና ይህን ክፍተት በመጠቀም ሁቲዎችና የቀድሞ ጠላታቸው ሳሌህ ይህ በጣም ያልተጠበቀ ትምረት ነበረ። ተባብረው ሰንዓን ተቆጣጠሩ። መስከረም 2014 የነዳጅ ዋጋ ጭማሬን እንደ ምክንያት ተጠቅመው። አዎ፣ ህዝባዊ ተቃውሞን እንደ ሽፋን ተጠቀሙበት። ይሄ ነው እንግዲህ ወደ አሁኑ የእርስ በርስ ጦርነት ሙሉ በሙሉ ያስገባው። በትክክል። ሃዲ በ2015 መጀመሪያ ላይ ከሀገር ሸሸ። ከዛ ሳውዲ መራሹ ጥምረት ጣልቃ ገባ። መጋቢት 2015 ሃዲን ወደ ስልጣን ለመመለስ። ይሄ ጣልቃ ገብነት ደግሞ የሰብአዊ ቀውሱን አባባሰው። እጅግ በጣም አስከፊ ሁኔታ ነው የተፈጠረው። መጀመሪያ ላይ የሁቲ ሳሌህ ጥምረት ሰሜን ምዕራብ የመንን ተቆጣጠረ። ግን ያ ጥምረትም ፈረሰ። በ2017 ሳሌህ ሁቲዎቹን አውግዞ ወጣ። ብዙም ሳይቆይ በሁቲዎች ተገደለ። አሁን ያለው ሁኔታ በጣም የተወሳሰበ ነው። ብዙ ተዋኞች አሉ። በጣም ዋና ዋናዎቹን ለመጥቀስ ያህል ሁቲዎች አሉ። ሰንዓን እና ሰሜን ምዕራብን ይቆጣጠራሉ። ከኢራን ድጋፍ ያገኛሉ ይባላል። ግን የኢራን ተላላኪዎች ብቻ ናቸው ማለት ሁኔታውን ያቃልላል የሚል ነገርም አለ። ግንኙነታቸው ውስብስብ ነው። ከዛ በዓለም አቀፍ ደረጃ ዕውቅና ያለው መንግስት አለ። አሁን በፕሬዝደንታዊ አመራር ምክር ቤት ፒኤልሲ ነው የሚመራው በሳውዲ ድጋፍ። በደቡብ ደግሞ የደቡብ ሽግግር ምክር ቤት ኤስቲሲ አለ። እሱ በኤሚሬቶች ነው የሚደገፈው። የመገንጠል ዓላማ አለው። አደንን እና አካባቢን ይቆጣጠራል። እሱም ደግሞ የፒኤልሲ አካል ነው። ይሄ በራሱ ሌላ ውስብስብ ነገር ነው በጣም። ከዛ የጣሪቅ ሳሌህ የቀድሞ ፕሬዝዳንት የወንድም ልጅ ቡድን አለ። እሱም በኤሚሬቶች ይደገፋል። አልቃይዳ አለ። የተለያዩ የጎሳ ቡድኖች አሉ። በቃ የተዘበራረቀ ሁኔታ ነው። በቅርቡ ደግሞ የሁቲዎች የቀይ ባህር ጥቃት ትልቅ ትኩረት ስቧል። ከጋዛ ጦርነት በኋላ ጸረ አሜሪካ እስራኤል አቋማቸውን እያሳዩ ነው። በመርከቦች ላይ ጥቃት እየፈጸሙ ነው። ይሄ የዓለም ንግድን ጎድቷል። አሜሪካ መራሹ ጥምረትም ምላሽ እየሰጠ ነው። ይህ ሁሉ ሲሆን ግን ዋናው ተጎጁ የየመን ሕዝብ ነው። በሚሊዮኖች የሚቆጠሩ ለረሃብ ተጋልጧል። እስከ 2027 ድረስ ብቻ ከ377,000 በላይ ሰዎች ሞተዋል። በሁሉም ወገኖች የጦር ወንጀሎች ተፈጽመዋል። በእርግጥም የየመን ሁኔታ የታሪክ ቅሬታዎች፣ የክልል ኃይሎች ሽኩቻ፣ የውስጥ ክፍፍልና የውጭ ጣልቃ ገብነት ሁሉም ነገር የተሳሰረበት ከባድ ጉዳይ ነው። በትክክል ታሪክ፣ ጂኦፖለቲክስ፣ የውስጥ ፖለቲካ ሁሉም ተዳምሮ ነው ይህንን አሳዛኝ ሁኔታ የፈጠሩት። እሺ፣ ውይይታችንን ስናጠቃልል አንድ ጥያቄ እናንሳ። ይህን ያህል ጥልቅ ክፍፍሎች፣ ይህን ያህል ያልተሳኩ ስምምነቶች ታሪክ ባለበት ጊዜያዊ የተኩስ አቁሞቹን አልፎ ዘላቂ ሰላምን በየመን ውስጥ ሊያመጣ የሚችል ምን አይነት የውስጥ መነቃቃት ወይም የውጭ ለውጥ ሊኖር ይችላል? ለአድማጫችን እንዲያስቡበት እንተው።